ጤና ይስጥልኝ ወዴት ነው የሚሄዱት አለችኝ ወጣቷ የአየር መንገድ ሰራተኛ። ወደ ዋሽንግተን ነው አልኩኝና ፓስፖርቴና ትኬቴን ሰጠው። ቪዛና ትኬቴን ከመረመረች በኋላ የኮምፒውተሩን ቁልፍ እየነካካች የት ነው የሚያርፉት አለችኝ። ለጊዜው ማረፊያዬን አላወቅኩትም። እዛው ስደርስ ሆቴል ፈልጌ ነው የማርፈው አልኩኝ። ከጉዞው በፊት መሳፈሪያዎቱን ካላወቁ ሲስተሙ መሳፈሪያ ቅጽ ለማውጣት አይችልም አለችኝ። እንዴ ታዲያ ያላዘጋጀሁትን አሁን ባለቀ ሰዓት ምን አደርጋለሁ አልኳት። አዝናለሁ፣ ምናልባት ዘመድ ወይም ጓደኛ ዋሽንግተን ካሉት ስልክ ደውለው አድራሻ መቀበል ይችላሉ አለችኝ። እረ እኔ የማውቀው ማንም የለኝም፣ ስም ባስታውስም ስልክ የለኝም፣ ባውቅስ ድንገት ደውዬ ልመጣ ነው፣ የቤትን አድራሻ ስጠኝ ብል ምን ይባላል አልኩኝ በሐሳቤ። እዛው እንደቆምኩ በሐሳብ መንገዴን አይታ ይቅርታ ሌላ መንገደኛ ማስተናገድ ስላለብኝ ቦታውን ቢለቁልኝ አለችኝ በታላቅ ትህትና። እሺ አልኩና ቀልጠፍ ብዬ ወደ ኋላ ፈገፈኩ። ወዲያው አንድ ዘዴ መጣልኝ። በእጄ ያለው ሞባይል ሽቦ 40 ወይም መደበኛ ስልክ ባለበት አካባቢ ኢንተርኔት ማየት ያስችላል። ወዲያው ዋሽንግተን ፕላስ ሆቴል የሚል ጻፍኩና ጎግልን እንዲፈልግ ገፋሁት። ወዲያው በርካታ ሆቴል እስከ አድራሻው ይዞ ብቅ አለ። አንዱን መረጥኩና ወደ ካውንተሩ ጠጋ ብዬ አንዱን አድራሻ ነገርኩ። የኮምፒውተሩን ቁልፍ ስታንቋቋ ቆየችና ሻንጣዎትን እዛ ጋ ያድርጉት አለችኝ። እኔም እንደ ዘንዶ እየተሳበ ከሚሄደው ሸራ መሰል ንጣፍ ላይ ያስቀመጡ። መልካም በረራ ብላ የመሳፈሪያ ቅጽ ከጉዞ ሰነዶቼ ጋር መለሰችልኝ። የእጅ ሻንጣዬን ይዤ ለበረራ ወደምጣበቅበት ውስጠኛው ክፍል እያመራሁ አሁን ኢንተርኔት ባይኖር እውነት ሊያስቀሩ ይኖራል አልኩ ለራሴ። እንደው ይህ ኮምፒውተር የሚባል የፍጥነቱን ያክል እጅግ ቀሽም ነው አልኩ አሁንም ለራሴ። ነገሩ ኮምፒውተሩ ምን አደረገ? እንዲህ እንዲሰራ ወይም እንዳይሰራ ያደረጉት ፕሮግራመሮቹ ናቸው። በቃ ይህ የሰለጠነ ዓለም ከቴክኖሎጂውና ከናሰራር ድክመቱ እኛም ጋር ስተትሎ ገባ ማለት ነው። የህሊና ውስጥ ጥያቄ ነበረ። በምዕራቡ ዓለም ቴክኖሎጂውና የሰለጠነ አሰራሩ እንዳለ ሆኖ እንዲህ አይነት የሰብአዊ እሴቶች ማጥፋቱ ግን ከባድ ዋጋ እያስከፈላቸው ነው። አሁን በዚህ ፕሮግራም መሰረት ኮምፒውተሩ ሰዎችን የሚያውቃቸው እንደ ቁጥር ነው። የሚጠይቀውን ስሰጠው ይፈቅድልኛል፣ ካጣም ይከለክለኛል። አለቀ በቃ። ሰው ቢሆን ወይም ሰብአዊ እሴቶች ባይጠፉ ኑሮ ግን ሆቴል ቀድሜ ያለመያዜ ብቻ መንገድ ሊከለክለኝ አይችልም ነበረ። እርሷስ እንዴት ደውለ ጠይቅ ትለኛለች። የእጅ ሻንጣዬን እየጎተት አመስግና ከሸኘችኝ አስተናጋች ጋር በሐሳብ ሙግት ገጠምኩ። ለምን በሌላ መንገድ አድራሻው ለመሙላትና ለመርዳት አላሰበችም? በቃ ሰውም እንደ ኮምፒውተሩ ሰብአዊነቱ ሊተው ነው ማለት ነው። ምዕራቡ ዓለም የተጎዳው አንዱ በዚህ ነው። አሸባሪዎች ሳይቀር የኮምፒውተር ፕሮግራሞቻቸውን ውስንነት ስለሚያውቁ ልክ እኔ እንዳደረጉት ከበይነ መረብ አሰሰውና ኮምፒውተሩ የሚጠይቃቸውን ሰጥተው አልፈው የሚፈልጉትን አደጋ ለማድረስ የሚችሉ የዘመናዊ ቴክኖሎጂ እገዛ ስራዎች ሰብአዊ እሴት ማጥፋታቸውን እንደ በጎ አጋጣሚ በመጠቀማቸው ነው። ታዲያ ይህ አሰራር እንዳለ እኛ ጋር እየተገለበጠ መምጣቱስ ምን አደጋ ይኖረው ይሆን? ከቀጥታ አደጋቸው ደግሞ ሰውን ራሱ ሰብአዊ እሴቱን እያጠፉ መሄዳቸው የበለጠ እያሳሰበኝ ቀሽምነቱንም ከኮምፒውተሩ ወደ ሰዎች አስተላልፌ ወደ ውስጥ ገባው። የውስጠኛውን ፍተሻ አልፌ ወደ መቆያ ኮሪደሩ እንደደረስ የመሳፈሪያ ጊዜያችን ደርሶ ስለነበረ ግቡ ተባልን። ጉዞ የተጀመረው በሰዓቱ ነበረ። የኢትዮጵያ አየር መንገድ ቦይንግ 767 አውሮፕላን አኮኩቦ ሲነሳ ምንም መንገጫገጭ ሳያሰማ እንደ ነብር ብድግ ብሎ እንደ ንስር መሰስ አለ። ከዚያም ከፍታውን በፍጥነት እየጨመረ የግራ ክንፉን ወደ ታች የቀኝ ክንፉን ወደ ላይ አሰይፎ ተንደርድሮ ከተነሳበት ሰሜን ምስራቅ አቅጣጫ ቀስ በቀስ ወደ ግራ ዘወር በማለት አንዳች የደስደስ ስሜት እየለገሰን ደመናውን እየሰነጠቀ የሰሜን አቅጣጫን ይዞ ወደ ባህር ዳር ከዚያም በካርቱም አድርጎ ወደ ሮም ከንፍ ጀመረ። ወደ ተለያዩ ሀገሮች ብዙ አየር መንገዶችን ተጉዣለሁ። በኢትዮጵያ አየር መንገድ ስጓዝ ግን የሆነ ደስታና ክብር ይሰማኛል። በተለይ የአብራሪዎቹ ብቃት። ምንም እንኳን እንደኔ ያለ አውሮፕላን በረራ ግምገማ ማይም የሆነ ሰው አስተያየት ሊሰጥ የሚችለው ሲያርፍና ሲነሳ ለተሳፋሪዎች ከሚሰጠው ምቾትና ድምጽ ያላለፈ ቢሆንም
እርሱ ራሱ በአብራሪዎች ብቃት ላይ ከፍተኛ መተማመን ስለሚፈጥርብኝ ሁልጊዜም ደስታና ክብር ይሰማኛል። አንዳንዱ እኮ ሲያስነሳው መንጭቆና አፍገምግሞ ስለሆነ ከተነሳም በኋላ ተጋጭቶና ነጥሮ እንደሚመለስ ኳስ ከፍ ዝቅ ሲያደርገው በአየር ላይ ሳይሆን በኮረኮንች መንገድ ላይ የሚነዳ አሮጌ መኪና ያስመስለዋል። ሲያሳርፈው ደግሞ የጣለው ሁሉ ይመስላል። በኢትዮጵያ አየር መንገድ አብራሪዎች ግን እንዲህ ያለ ነገር አጋጥሞኝ ስለማያውቅ ሁሌም ደስታ ይሰማኛል። አንዳንድ ጊዜማ በሌላው ሙያና ስራ ያጣነውን ሙያና ብቃት መፈጸም እነርሱ ያካካሱልኝ ሁሉ ይመስለኛል። በተለይ ከሰለጠነው ዓለም ጋር ተናበውና በዚያው መጠን የሚያስቡና የሚሰሩ የተለያዩ ባለሙያዎች በግለሰብ ደረጃ ቢኖሩም በተቋም ደረጃ ሰራተኛውን ሁሉ በዚህ አግባብ የሚቀርጽና ሀገራዊ መልክ ያለው ሊታይና አርያ ሊሆን የሚችል ተቋም የሌለንና የኛ ሀገር አሰራር ሊሻሻል እንደማይችል ለሚከራከሩኝ አንዳንድ ምዕራባውያን ጓደኞቼ ሁልጊዜ ማሳያዬ ይኸው አንድ ለእናቱ የኢትዮጵያ አየር መንገድ ነው። ውስጣዊ አሰራሩን ቀርበን ለማየት እድል ባይኖረንም አየር መንገዳችን እንደ ምሳሌ ሲነሳ ግን ብዙዎቹ ከክርክራቸው ጋብ ስለሚሉ ያስደስተኛል። ረጅም አውሮፕላን ጉዞ ሳደርግ በተቻለኝ መጠን ዘና ለማለት እሞክራለሁ። እንደ እውነቱ ከሆነ በጣም ዘና የምልበት አጋጣሚ ቢኖር የአውሮፕላን ጉዞ ላይ ነው። ፊልም አያለው፣ መጠጥ ጠጣለሁ። ምናልባትም ዘና ብዬ ሰው በተሰበሰበበት ቦታ አልኮል መጠጥ የሚጠጣበት ቦታ ቢኖር በአውሮፕላን ጉዞ ላይ ነው። ያሁኑ ጉዞ ግን ሐሳብ በማውጣትና በማውረድ እንቆቅልሽ ለመፍታት በመታገል የተሞላ ስለሆነ ጉዞዬ እንደ ሁልጊዜው አስደሳች አልሆነልኝም። የምግብና የመጠጥ ፍላጎቴም ጭምር የተዘጋ ነበረ። ፊልም ለማየት መጽሐፍ ለማንበብ ብሞክር አሰልቺ ሆነብኝ። ከግራ ጎኔ በኩል የተቀመጠች ኢትዮጵያዊ ወጣት ዲቪ ደርሷት ለኑሮ ወደ አሜሪካ የምትጓዝ ስለነበረች ከእርሷ ጋር ለማውራት ሞከርኩ። የእርሷን ደስታ ስሜት፣ የህልም እንጀራና ተስፋ ሳዳምጥ ደግሞ አቤት ሰው መሆን ያለው ፈተና አልኩ። ሰው እንጀራ፣ ፍትህ ወይም ሰላም ፍለጋ ሀገሩን ጥሎ ቢሰደድ አያስገርምም። ነገር ግን ሰው እንዴት የትውልድ ሀገሩን ጥሎ ሲሰደድ ያን ያክል ይፈነድቃል? ብቻ እድለኛ መሆኗን እየሰበከችልኝ በደስታ ስትቃዥ ከእርሷም ጋር ለመነጋገር ያደረጉት ሙከራ ጭራሽ አቅለሻልሸኝ ጀመረ። በሐሳብ እየነጎድኩ በምናብ ዓለም ውስጥ ከገባሁበት ክርክርና ውይይት ወጥቼ ከመጽሐፍ ንባብና ከፊልም ተለይቼ ምናልባት የተሻለ ይሆናል ብዬ ከጎኔ ከተቀመጠችው እህት ጋር የጀመርኩት ውይይት እንዲህ ሲያስጠላኝ መንገዴን የበለጠ አሰልቺ ያደረገው። ልረሳው የምፈልገው በውስጥ ያዘልኩትና ገና ከኤርፖርት ስደርስ ጀምሮ በሐሳብ ባህር ያሰጠመኝ ሐሳብም እንደናፈቁት ወዳጅ ፊቴ እየመጣ ድቅን ይልብኝ ጀመረ። እንዲሁ ከራሴ ጋር ስታገል ከአዲስ አበባ ከተነሳን የ5 ሰዓታት ጉዞ በኋላ አውሮፕላኑ ሮም ሊዮናርዶ ዳቪንቺ አውሮፕላን ጣቢያ አረፈና ትንሽ መለስ አደረገኝ። ከ45 ደቂቃ ቆይታ በኋላ ጉዟችን ወደ ዋሽንግተን ዲሲ ያደረግን። ከሮም ከተነሳን ከ8 ሰዓታት በረራ በኋላ አትላንቲክን አቋርጠን ዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ደረሰን። በሀገሩ ሰዓት አቆጣጠር ከጠዋቱ 8 ሰዓት ተኩል ነበረ። ግዙፍ አውሮፕላን መሬት ላይ ሳይሆን ውሃ ላይ እንዳረፈ ሁሉ ሳይንገጫገጭ አስፓልቱ ላይ ተንደርድሮ ቆመ። ተሳፋሪው እንደተማከረ ሁሉ በአንድ ላይ አጨበጨበ። ከአውሮፕላኑ ስንወርድ በሐሳብ ሲወጣ ሲወርድ የደከመ ሰውነቴ ከውስጥ የተደበቀውን ጉጉት አጠንክሬ በወጣም ፓስፖርትና ቪዛ ለማየት ረጅም ሰልፍ ጠበቀን። ወረፋዬ ደርሶ ወደ ካውንተሩ ጠጋ ብዬ ፓስፖርቴን ሰጠሁት። ነጭ ወጣት ለምን ጉዳይ ነው የመጣህ አለኝ። ራሱን እንደ ገነት በር ጠባቂ የቆጠረ መሰለኝ። ለንግድ ሥራ አልኩት። ምን አይነት ንግድ አለኝ። የአበባ ንግድ አልኩ። ወደ ኒው ኦርሊያንስ ነው የምትሄደው አለኝ። አዎን አልኩና ገርሞኝ እንዴት አወቅ አልኩት። ፈገግ ብሎ መረጃው አለኝ። ለምን እንደመጣህ አውቅ ነበር አለኝ። ያለምን መረጃ ከትንሽ እስከ ትልቁ እየቃረማችሁ መቼም መከራ ሳያመጣባችሁ አይቀርም አልኩ በልቤ። አሻራዬን ከወሰደና ፎቶግራፍ ካነሳኝ በኋላ መልካም ቀን ይሁንል ብሎ ፓስፖርት መለሰልኝ። የጉዞ መዳረሻ ግን ገና ነው። በዋሽንግተን አድርጎ ወደ ሉዚያና ግዛት መሻገር ነውና አሜሪካዊው የደህንነት ባለሙያ እንዳለው
ጉዞዬ ከጓደኞቼ ጋር የኢትዮጵያን የአበባና አትክልት ፍራፍሬ ምርት ከኒው ኦርሊያንስ ወይም ሉዚያና ላይ በሚካሄደው ዓለም አቀፍ ኤግዚቢሽን በማቅረብ ለዓለም ማስተዋወቅና ገበያ ማፈላለግ ነበረ። እኔ ግን ተጨማሪ ትልቅ ጉዞ አጀንዳ ዓላማም ነበረኝ። በፍጥነት ተራምጄ ሻንጣዬን ከመረከቢያው ላይ አነሳሁና ወደ መንገደኞች መረጃ መቀበያ ዴስክ አመራሁ። ሆቴል መያዝ፣ ከዛም በፍጥነት ስልክ መደወል አለብኝ አልኩ ለራሴ። ከብዙ መረጃ ዴስኮች ወደ አንዱ ጠጋ አልኩ። በግምት ወደ 70 ዓመት የሚሆናቸው ወንድና ሴት አዛውንት አገኘው። ምን ልርዳዎት ጌታዬ አሉኝ ሴቱ አዛውንት በሰለጠነ መስተንግዶና ትህትና። ለአንድ ቀን ማረፊያ ሆቴል ነበር የምፈልገው አልኩ በስነ ስርዓታቸው ውስጥ እየተገረመ። እዚህ ኤርፖርት አካባቢ ነው ወይስ ዋሽንግተን ዲሲ መሃል ከተማ አሉኝ። ነገ ተጓዥ ስለሆንኩ እዚሁ አካባቢ ሆን ደስ ይለኛል አልኳቸው። አዎን በእርግጥ አሁን የሚያስፈልግህ እንቅልፍና እረፍት ነው አሉኝ። ከዛም ሆቴሎችን ከኮምፒውተራቸው ላይ አዩና አንድ ሆቴል አለ፣ ዋጋው $100 ሲሆን እዚሁ መጥተው ሊወስድህ ይችላሉ፣ ዋጋው ይስማማ ይሆን አሉኝ። ፌሪናፍ አልኩኝ መስማማቴን ለመግለጽ። አሮጊቷ ሴት ሙሉ ፈገግታ አሳይተውኝ ሲያበቁ በ6ኛው በር ተወጣና ሁለተኛው መንገድ ላይ 24 ከሚለው ፌርማታ ላይ ሂድና ቁም፣ በ10 ደቂቃ ውስጥ መኪና ይልካሉ፣ መኪናው ይህ ነው አሉና የሆቴል አድራሻና የመኪናውን ፎቶግራፍ የያዘ ወረቀት ሰጡኝ። አመስግኜ በፍጥነት ወደ ተባለው ቦታ አመራሁ። ልክ በቆምኩ በ12 ደቂቃ መኪናው ከተፋለ። አይ አሜሪካ፣ አይ ስራ ማክበር አልኩኝ በልቤ። ወደ ሆቴሉ ደርሼ የመግቢያ ፎርማሊቲ ከሞላው በኋላ ወደ ክፍሌ ከሩጫ ባላነሰ እርምጃ ተጓዝኩ። በቃ የምጣደፍለት ነገር ቢኖር በፍጥነት ለአንድ ሰው ስልክ መደወል ነበረ። አይኖሩ ይሆን ለመገናኘት አይፈቅዱ ይሆን እላለሁ። ሻንጣዬን ወርውሬ ስልኩን አነሳው። ሃሎ የሚል የአሜሪካዊ ወንድ ድምፅ ሰማው። እንደምን አደራችሁ? ፕሮፌሰር ዴቪድ ራምስፊልድን ማነጋገር እችል ይሆን አልኩ። ዴቪድ ነኝ አሉኝ። ጤና ይስጥልኝ ፕሮፌሰር አልኩና ስሜንና ከኢትዮጵያ መምጣቴን ተናገርኩ። እንኳን ደህና መጣህ፣ ስልክን የተጠባበኩ ነበር አሉና እንደምትመጣና እኔም ማግኘት እንደምትፈልግ ዶክተር ሻሮን ነግራኝ ነበር አሉኝ። የዶክተር ሻሮንን ስም ስሰማ ደስታና በራስ መተማመን አደረብኝ። ዶክተር ሻሮን ሉማን የ58 ዓመት አሜሪካዊ ሳይንቲስት ስትሆን እጅግ ብዙ የምርምር ስራ የሰራች ታዋቂ ብዙ ህይወት ባለሙያ ናት። በወቅቱ የካሊፎርኒያ ሳይንስ አካዳሚ ዋና ዳይሬክተር ሆና ትሰራ ነበረ። እኔ ጋር ከተዋወቅን ከ7 ዓመት በላይ ሲሆነን ሰፊ የምርምር ስራዎችን በጋራ እንሰራለን። በምዕራቡ ዓለም የምፈልገው ጉዳይ ካለኝ ዶክተር ሻሮን ለኔ የበሩ መክፈቻ ቁልፍ ናት። ቀደም ብዬ ማወቅ የምፈልገው ጥብቅ ጉዳይ እንዳለኝና አሜሪካ ውስጥ ሊረዳኝ የሚችል ሰው እንዳለ ሳማክራት በተለመደ አነጋገሯ ማግኘት የሚችል ከሆነ እስኪ ልሞክር ብላኝ ነበረ። በዚህ መሰረት ነው የፕሮፌሰር ዴቪድ ራምስፊልድን የስልክ አድራሻ ያገኘሁት። ፕሮፌሰሩ ስለ ጉዞ ከጠየቁኝ በኋላ ታዲያ ምን ልርዳህ አሉኝ። በደፈናው አንድ የምርምር ስራ እየሰራሁ እንደሆነና የእርሳቸውን ድጋፍ የሚጠይቅ ጉዳይ ስላጋጠመኝ በአካል ላገኛቸውና ላወያያቸው እንደምፈልግ ነገርኳቸው። ዩዊልካም ትችላለህ አሉኝና የት ነው ያረፍከው? ምን ያክልስ ቀን ትቆያለህ አሉኝ። በበነገው ወደ ሉዚያና እንደምሄድ ከዛም 6 ቀን እንደምቆይና እሁድ እንደምመለስ እርሳቸውን ግን ሰኞ ማግኘት እንደምፈልግ ነገርኳቸው። ጥሩ ነው፣ እሁድ እንደገባ ያረፍክበት ሆቴል ትነግረኝና ሰኞ ጠዋት መጥቼ ወደ ቤት ወስደሃለሁ አሉኝ። እርሶ መምጣት የለቦትም፣ አድራሻውን ከነገሩኝ በታክሲ መምጣት እችላለሁ አልኩኝ በኢትዮጵያዊ ይሉኝታ። ምንም አይደል እንግዳዬ እኮ ነህ አሉኝ። ተሰነባብተን ስልኩን ዘጋው። እጅግ በጣም ደስታና እፎይታ ተሰማኝ። ወዲያው ጭልጥ ያለ እንቅልፍ ወሰደኝ። አድማጮቻችን እስካሁን ያዳመጣችሁት ዶክተር አለማየሁ ዋሴ እሸቴ መጽሐፍ እመጓ ከሚለው ምዕራፍ 1 ነው። ምዕራፍ 2 ይቀጥላል። ላይክ፣ ሼር እና ሰብስክራይብ ስለምታደርጉን እናመሰግናለን።